ታስሮ ሆነ ብሎ ተዘጋጅቶ አበበ ሆነ ብሎ አዘጋጅተው እንዳከራዩት ባለፈ ሉል መረጃ ደርሶት ነበረ። ያ መረጃ ደግሞ ለአቤል ነግሮት ነበረ። የአቤል የተከራየኸው እኮ በደላላ ሳይሆን አጎትህ ሆነ ብሎ ከደላሎች ጋር ግንኙነት አድርጎ ለደላሎቹ ከፍለው ነው የዛ ቤት ለኬዝ አንተ ወንጀል ውስጥ ለማስገባት ስለፈለጉ ነው ያ ቤት እንድትከራይ የተደረገው። አበበም ከነሱ ጋር ወንጀለኛ ነው። ከነሱ ጋር ብዙ አመት የሰራ ልጅ ነው እንጂ እውነትም ዘበኛ አይደለም። ግን ሆነ ተብሎ ለዚህ ስራ አበበ እንደሚመች አቤልን ለመጉዳት እንደሚመች ስለታወቀ ነው። አበበን ጥሩ ዘበኛ ነው። ከዚህ ቤት ሌላ ቦታ ሰርቶ ነበረ ከዚህ በፊት። ስለዚህ ታማኝ ዘበኛ ስለሆነ አንተ ጋር ይቀጠር ተብሎ የተደረገው ሁሉ ነገር ታቅዶ አስበውበት የተዘጋጀለት ሴራ ነበረ ለአቤል። ስለዚህ ይሄ በሙሉ ያዘጋጀ ማን እንደሆነ ዛሬ ተደረሰበት። እንደሰማችሁት አቤልን አንድ ቀን አከራዮች መጥተው አይጠይቁኝም። ሴትዮዋ ብቻ ናት አልፎ አልፎ ትመጣለች፣ በስልክ ታወራኛለች። በቤቱ መተሽ ቅር የሚልሽ ነገር ካለ ጠይቂ ምናምን ሰተረ ምንም ነገር ቅር የሚለኝ ነገር የለም፣ በፈለከው ሰዓት የቤት ኪራይ ክፈል ነው ምትለኝ ብሎ ነበረ። ስለዚህ ዛሬ እጅ ከፍንጅ ተይዘዋል። እንኳን ደስ አላችሁ። ስለዚህ ይሄ የአቤል አጎት ጓደኛው ደግሞ እያንዳንዱ ሚስጥር ነው የተናገረው። ውጭ ሀገር ይሄዳለሁ፣ ሙሉ እቃዎችን አመጣለሁ፣ ከዱባይ እንሄዳለን፣ ላመጣለን፣ እንሸጣለን። ትርፉ ደግሞ ወደ ድርጅቱ ነው ገቢ የሚደረገው። በእናትህ ስም የተደረገው ደግሞ ሆነ ተብሎ ነው። ምክንያቱም የወንጀሉ ተካፋይ እንድትሆን ስለምንፈልግ ነው። ይሄ አጎትህ ሆነ ብሎ ያደረገው ነገር ነው። ሁለተኛ ደግሞ እዛ ቤት እንድትገባ ያደረግነው ለአንተም እንዲጠቅምህና ምንም አይነት ጉዳት ስለሌለው ነው እንጂ ጉዳት ያለው ነገር አይደለም አንተ እዛ ቤት እንድትገባ። ምክንያቱም አጎትህን ይሄ ልጅ በጣም ጥሩ ልጅ ነው። ከኔ ጋር ትንሽ ስለተጋጨ ያልሆነ ቦታ ሊሄድ ይችላል፣ ያልሆነ ቤት ሊያጋጥመው ይችላል። ስለዚህ ያ ስለሆነ ይሄ ቤት ተከራይቶ እዚህ ይቀመጥ እዚህ እንዲደረግ አድርግ ብሎኝ ነው በየቦታ የቀብድ የከፈልከው ብር እንዲከስር ከዛ የደላላው ብዙ ብር ከፍዬ እዛ ቤት እንድትገባ ያደረኩታል። አስቡት። እነሱ ለወንጀላቸው ሊመቻቸው አቤልን ወጥመድ ውስጥ ለመክተት ስለሚፈልጉ እኮ ነው ይሄን በሙሉ ያደረጉት። አቤል ብዙ ቤት አይና ወደውና ቀብድ ከፍዬ ይሄዳለሁ አለ። ከዛ ሰዎቹ ካንተ የበለጠ ደግሞ ስለሚከፍሉ ሌላ ሰው አከራዩት ይለኝ እንደደላላው ሌላ ቤት ነው የምፈልግ ነው የሚለኝ። ቀብድ የከፈልኩት ብር በሙሉ ከሰረብኝ። አንድ ቀን እጄ ውስጥ ገብቶ አያውቅም። ስለዚህ ይሄ ቤት አሪፍ ቤት ነው ለአንተ ይሆንሃል፣ ዘበኛው አሪፍ ነው ብሎ ደላላውም እነዚህ ሰው ያቺም ሴትዮዋም ምክንያቱም ዘበኛው በጣም ጥሩ ዘበኛ ነው ብለውኝ ነው ያ ቤትም እንዲከራይ ያደረጉኝ። ሁለተኛ ደግሞ አበበን እዛ እንዲቀጠርና እንዲሰራ ያደረጉኝ ነው ብሎ የተናገሩት። ያ ነገር በሙሉ ግን ሆነ ብሎ የተቀናበረ አቤልን ወንጀል ውስጥ ለመክተት ነው እንጂ አበበና ሊያ ከድሮን ጀምሮ የሚተዋወቁት። የሚገርማችሁ ነገር አበበ አሁን ባለፈ ምን ብሎ ነበረ? ሊያ በየጊዜ መታበር ላይ ስትቀመጥ ጊዜ እንትን ጋሽዬ ለመንኳቸውና እዛ እንድትገባ አደረኳት። ከዛ በኋላ እሷ እዛ ከገባች በኋላ ብዙ ነገር ተወርቷል። ያኔ የዘን ያለፈ ነገር እኔ ደግሜ ለማውራትም አልፈልግም፣ ግን አቤልን ለማጥመድ ነበር ይሄ በሙሉ የሚሯሯጡት ነበረው። ይሄ በሙሉ የሄዱት እናቱ ወንጀለኛ እንድትሆን አቤል ወንጀለኛ እንድትሆን ቤቱ ደግሞ የአስክሬን ቤት እንዲሆን ያደረጉት ሆነ ብሎ አቤልን ለማጥመድ ነበር። ለምን አቤል ምን አደረገ? አቤል ላጎቱ ምን አደረገ? እሺ አቤል ለመጉዳት ይነሳ፣ ግን የአቤል እናት ምን አድርጋ ነው በዚህ ልክ ወንጀል ውስጥ እንድትገባ እንድታሰር እስር ቤት እንድትገባ ያደረገው? ለምን እህቱ አይደለችም? ለምን በዚህ ልክ? በጣም ከባድ እኮ ነው። የሰው ልጅ በጣም ከባድ ነው። ለእኛ ለአንተ ጥሩ ስለዋልንህ፣ እኛ ለአንተ ጥሩ ነገር ስላደረግንህ፣ እኛ ያልሆነ ቦታ ልትወቅ ስላልፈለግን ነው ወይ? ይሄ ነው ወይ ምላሻችን አለው? ጭራሽ ምን በብሩ ተከራይቶ የኖረ ጭራሽ እነሱ ከፍሎ እንደሚያኖሩት ቤት ገዝተው የሰጡት መስሏቸው እነሱ ወንጀል መሰብሰቢያቸው፣ አስክሬን ማስቀመጫው፣ እነዚህ ወንጀል የሚሰሩ ሰዎች መሰብሰቢያ ሊቀመጥበት ስለፈለጉ አቤል ጠዋት ወጥቶ ማታ ስለሚገባ ይህን ሚስጥር በደንብ ስለሚያውቁ እኮ ነው እዛ ቤት አቤል እንዲከራይ እነሱም እንዲመቻቸው። ምክንያቱም ወንጀል ለማጨማለቅ እንደፈለጉ አስክሬን አገብቶ እዛ ለማስቀመጥ ሊያ እንደፈለገች ልትጨፍርበት የፈለገችው አስክሬን እዛ ልታስቀምጥ ስለተፈለገ እኮ ነው አቤል እንደዛ ቤት እንዲከራይ የተደረገው ነበረው። ሆነም ቀረ እያንዳንዳቸው እጅ ከፍንጅ ተይዘዋል። በመጨረሻቸው ምን ይሆኑ? ምን ሊውጣቸው ይሆናል?
የአቤልን አጎት ተመክተው የአቤልን አጎት ከእንግሊዝ ሀገር ብር ስለሚልክላቸው እንደፈለጉ ስለሚዝናሉ እንደፈለጉ የሰውን ህይወት ስለሚያጠፉ ይሄ ችግር ውስጥ ገብተዋል። አቤል ከችግሩ ይወጣል። ግን እነዚህ ሆነ ብሎ ችግር ውስጥ የገቡ ሰዎች በሙሉ ምን ሊውጣቸው ይሆናል? ምን ሊያደርጉ ይሆናል? መጨረሻቸው ምን ይሆን? ይሄን እኮ ነው የሚያሳዝነው። ለአንድ ሰው ወክነን ለአንድ ሰው ወንጀል ውስጥ ገባ ብለን እኛ ገብተን ምንሰራቸው ስራዎችን ዋጋ ያስከፍሉናል። ከኛ አልፎ ቤተሰባችን ዋጋ እንዲከፍል ያደርጋል። ይህ ንጹህ የሆነ ልጅ ለህዝቡ የሚያገለግል ልጅ ህዝቤ ይኑር፣ ህዝቤ ያልቅስ፣ ባለው ነገር ይኑር፣ ማንም መበደል የለበትም፣ ሁሉም ሰው በሀገር በነጻነት መኖር አለበት፣ ለሁሉም ፍትህ እኩል ነው ብሎ በሰራበት ለምን ይሄ ነገር ይሰራል? ለምን ጥሩ ነገር ይሰራል? በማለት እኮ ነው አቤልን ሁሌ አንገቱ ደፍቶ እንዲኖር ያደረጉት። ለምን እንደሆነ እኔ አላውቅም። ለምን? አቤል እኮ ጥሩ ልጅ እኮ ነው። አቤል እኮ ጥሩ ጋዜጠኛ እኮ ነው። አቤል እኮ የወጣት ጀግና እኮ ነው። ግዴታ እንደኛ ወንጀል አልሰራህም ለምን እንደዚህ ያላደረክ ማለት የለባቸው። ጭራሽ ምን አለው ከትንሽ ቀን በኋላ መኪና ሊገዛልህ ቤት ሊገዛልህ ነበር። እነሱ ወንጀል ባጨማለቁበት እኮ ነው ለአቤልን ቤት የሚገዛበት። ነገራቶችን ቀስ ብለህ አስብ። አጎትህ በጣም ስለሚወድህ ነው እዛ ቤት እንድትገባ ያደረገው። አደራ ልጄ ነው እንዳይጎዳ እዛ ቤት እንዲገባ አድርግ። ከዛ ከትንሽ ቀን በኋላ ቤት ይገዛለታል፣ መኪና ይገዛለታል፣ ጥሩ ስራ እንዲሰራ እናደርገዋለን ብሎኛል። ስለዚህ አንተ ሁሉ ነገር በጥሩ ነገር ማሰብ አለብህ። እኛ ለአንተ ጥሩ ነገር አስበን ነው እንጂ ወንጀልን አይደለም። የት አለ ጥሩ ነገር? የአቤል ያስባችሁ ጥሩ ነገር የት አለ? ምንድን ነው የአቤል ጥሩ ነገር የተሰራለት? ሰው ገለሃል ተብሎ እስር ቤት መግባቱ ያ ጥሩ ነገር ነው? የእናንተ ጥሩ ነገር ሊሆን ይችላል፣ ግን ምንም ጥሩ ነገር የሰራችሁለት ነገር የለም። ስቃይ ውስጥ እንዲገባ እናቱ እንድታሰር እናቱ ወንጀለኛ እንድትሆን ያደረጋችሁት እንጂ። ለነገሩ በተቃጣሪዎች እኮ ወይስ በሰራተኞቹ እኔ ምንም አልፈርድም። ለምን የአቤል አጎት እኮ ነው ይሄ በሙሉ እንዲሰራ የተደረገው። እህቱም ሆነ ብሎ ወንጀል ውስጥ እንድትገባ ያደረገው የአቤል አጎት ነው። አቤልን ወንጀል ውስጥ እንዲገባ ያደረገው የአቤል አጎት ነው። አቤልን ይሄ ቤትም የተከራየው ቤት ለወንጀል እንዲመቻቸው እንዲከራዩ ያደረገው የአቤል አጎት ነው። ሁሉ ነገር ግን ዛሬ ምንድን ነው አንተ በሰራኸው ስራ እናት ታሰረች፣ አንተ እንዲህ ባድርገው ነገር ምን ሊያድርግስ? የተቸገሩ ሰዎች ስለረዳ ንብረታቸው የተቀሙ ሰዎች ስለረዳ ነው እሱ ወንጀለኛ ነው ማለት ነው? አሁን ይሄ ወንጀለኛ የሚያስብለው ነገር ነው? አቤልን አያስብለውም እኮ። እሱ እኮ የእውነት የቆመ ጀግና እኮ ነው። እውነትን የሚሰራ እውነትን የሚጋፈጥ ወንጀልን የሚሸሽ ወንጀልን የሚጸየፍ ያልሆኑ ስራዎችን የሚጸየፍ የእውነት ቆሞ የእውነት ሌላም ሰው ለእውነት እንዲቆም የሚሰራ ብዙ ወጣቶች አርአያ ቢሆን ልጅ እኮ ነው። ግን እናንተ የእናንተ መቀለጃና የእናንተ መጫወቻ ያደረጋችሁት። ምክንያቱም እንደናንተ እንደፈለገ ስላልሆነ የሰውን ሰው ደንብ እንዲያለቅ ስላላደረገ የሰውን ባባ ስለሆነ እናንተ ቀንታችኋል። እሱ የሚሰራው ስራ እናንተ ስለማሰሩት እኮ ነው እንጂ እሱ የሚሰራው ስራ እናንተ ብሰሩት ኖሮ ይሄ ነገር አታደርጉም ነበር። የሰው አዘኔታ ስለሌላችሁ ለሰው ስለማታስቡ እኔ ብቻ ስለምትሩ ለእናንተ ህይወት ብቻ ስለምትኖሩ እንጂ ስለሌላ ሰው ህይወት እንደ አቤል የሚያሳስባችሁ ነገር ቢሆን ኖሮ በዚህ ልክ አትሆኑ ነበር። እኔ ማንም ምንም አላሳዘነኝም። አበበ የሚባለው ሰውዬው ተይዞ የእጁ ባገኝ ነው እኔ ደስ የሚለኝ። ምክንያቱም አንድ አበበ ነው የአቤል ጉድ የሰራ። አስመሳይ ሆኖ ገብቶ አቤልን አምኖ ቤቱ ክፍት አድርጎለት ግቢውን ክፍት አድርጎለት ቤቱን ክፍት አድርጎላቸው ሂዶ ባመናቸው ከጀርባ ወጉት። እነዛ ሰዎችን እኔ በእጁ አግኝቶ እኔ ብቻ አላቅም እንዲህ ቡጭር ቢያደርጋቸው ደስ ይለኛል። መቼም ህግ በሚቀጣው ልክ ይቀጣቸዋል። ግን የሆነ የምትወጡት ንዴት አለ አይደል? እሱን ቢወጣባቸው እኔ ደስ ይለኛል። እንደፈለገ ቢያቦካቸው እልሁ ቢወጣ ደስ ይለኛል። ምክንያቱም እነዚህ ሰዎች እንደ ጭቃ ቢቦኩም ቢያቦካቸውም የሚገባቸው ሰዎች አይደሉም። የሰውን ህይወት የሚያሳዝናቸው ሰዎች የእነሱ ህይወት ለምን ያሳዝናል? ህይወቱ በሆኑ እንዲህ በሽርት እንዲል ከእናቱ ጋር እንዲጣላ እናቱ ወንጀል እንድትሆን ያደረጉ እነሱ እኮ ናቸው። ያ ምንድን ነው? የአቤል አጎት ስላዛቸው አቤል አጎት እንደ ፈጣሪያቸው ስለሚያዩት። ምክንያቱም እንግሊዝ ሀገር አለ ብር ይልከላቸዋል። በቃ እንደፈለጉ ነው የሚጨፍሩት። ሆነም ቀረ አቤል በዛው ልክ ጥሩ ሰዎች ይወዱታል። በዛው ልክ ጥሩ ጓደኞች አሉት።
ካለበት ጭንቅ ይወጣል እንጂ መቼም ወደ ኋላ አይቀርም። ይብላኝ ለእናንተ ይሄ ወንጀል ውስጥ ገብታችሁ የተጨማለቃችሁ እድሜ ልካችሁ እስር ቤት የምትበሰብሱ እንጂ እሱማ እውነቱ ወጥቶ ነፃ ወጥቶ የሚኖርበት ጊዜ ቅርብ ይሆናል። ይብላኝ ለእናንተ። አቤላችን አሁን ቢሆን መጠንከር ነው ያለብህ። እያንዳንዱ ነገር አግኝተህ እናትም ነፃ ወጥታ አንተም ነፃ ወጥታ እነሱ አንገታቸው ደፍተው የሚያርፉበት ቀን ቅርብ ይሆናል። አትጠራጠር። ምክንያቱም አንተ የእውነት ልጅ ስለሆን የእውነት ስለምትሰራ ወንጀልን ስለምትጠየፍ